ሰላም ቤተሰቦቼ፣ የዓለምን ገጽታ የቀየሩ በርካታ ፈጠራዎች ቢኖሩም የባቡር ትራንስፖርት ከእነዚህ ውስጥ ዋናውን ቦታ እንደሚይዝ ታሪክ ይናገራል። ባቡር የሰዎችን ሕይወት፣ የንግድ እንቅስቃሴና የከተሞችን እድገት ከመሰረቱ ቀይሯል። ዛሬ ከእንፋሎት ባቡር ጀምረው ጉዞ እስከ ዘመናዊ ከፍተኛ ፍጥነት ያላቸው ባቡሮችን አስደናቂ ታሪክ እንቃኛለን። ከኔ ጋር አብራችሁ ቆዩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የባቡር ታሪክ የሚጀምረው በ19 ክፍለ ዘመን መጀመሪያ ላይ በእንፋሎት ኃይል ከሚሰሩ ባቡሮች ነው። እነዚህ ግዙፍ ማሽኖች በከሰል ድንጋይ ነደው ጥቁር ጭስ እየተፉ የኢንዱስትሪ አብዮት ምሰሶ ሆነዋል። ከዚህ በፊት በማይቻል ፍጥነት ሸቀጣሸቀጦችና ሰዎችን ከቦታ ወደ ቦታ ማጓጓዝ እንዳስቻሉ ታሪክ ይናገራል። እነዚህ ባቡሮች የመጀመሪያ ባቡሮች እንደመሆናቸው ከተሞችን በጭሳቸውና በልዩ ልዩ አየር ብክለት ይታወቃሉ። ሮኬት የሚባሉ ባቡሮች ትራንስፖርት ፈጣንና ቀልጣፋ ያደረገ ለረጅም ርቀት የሚሆን ወይም ለረጅም ርቀት መጓጓዝ የሚያስችል ይበልጥ ምቹ የሆነ በዓለም ዙሪያ መስመሮችን ዘርግቶ ሀገራትንና አህጉራትን መገናኛ ሆኖ አገልግሏል። በአሜሪካ ትራንስኮንቲኔንታል ሬል ሮድ፣ በሩሲያ ደግሞ ሲብሪያን ሬልዌይ የመሳሰሉ ትላልቅ ፕሮጀክቶች በዚህ ባቡር ተጀምረው እንቅስቃሴ ጀምረው ነበረ። በጣም አሪፍ ባቡር ነበሩ በወቅቱ ማለት ነው። ሶስተኛው የኤሌክትሪክ አሁን ላይ ያሉ ባቡሮች ሲሆኑ ከፍተኛ ፈጣን ባቡሮች ናቸው። በ20ኛው ክፍለ ዘመን አጋማሽና በመጨረሻው ስንመጣ የኤሌክትሪክ ባቡሮች ከሁሉም በላይ ደግሞ ከፍተኛ ፍጥነትም አላቸው። መምጣትን፣ መሄድን እንዲሁም ደግሞ በስቴሽኖቻቸው ላይ ልዩ ልዩ ውበት ያላቸው ባቡሮች በመሆናቸው ፈጣን ያደርጋሉ መምጣታችንን እና መሄዳችንን ማለት ነው። በጣም አሪፍ ባቡሮች ናቸው። በሰዓት ከ300 ኪሎ ሜትር በላይ የሚጓዙ ባቡሮችም አሉ፣ እንደ ቡሌት ትሬን፣ አይስ የመሳሰሉ ማለት ነው። እነዚህ ባቡሮች ከአውሮፕላን ጋር በተወሰነ ርቀት ሊወዳደሩ ሁሉ እንደሚችሉ ይነገራል። ፈጣን ከመሆናቸው በላይ ንጹህ፣ አካባቢ ብክለት አንጻር በጣም ንጹህ የሆኑ እጅግ በጣም ምቹ እንደመሆናቸው የከተሞችን ርቀት በማሳጠር ሰዎችን በአጭር ጊዜ በፊት ባቡሮች ከሀገር ወደ ሀገር በፍጥነት እንዲደርሱ ነበር። እነዚህ ደግሞ ከስራ ቦታ ወደ ቤታችን እንድንደርስባቸው የሚያገለግሉ ልዩ ቴክኖሎጂ እድገት የታየባቸው ባቡሮች ናቸው። ምን ያህል እንደሄደ ቴክኖሎጂው የሚያሳዩ ፈጣን ባቡሮች ናቸው። እነዚህን አይነት የባቡር ጉዞ ከእንፋሎት ባቡር ጀምሮ እስከ ከፍተኛ ፍጥነት ፈጣን ባቡሮች ድረስ ያለው ለውጥ የሰዎች ልጆች የቴክኖሎጂ አቅም ማሳያ ሆነዋል። ባቡር የነጋዴዎችን መንገድ በማስተሳሰር የኢኮኖሚ አውታርን በማሳደግ ሰዎችን በማቀራረብ ረገድ ትልቅ ሚና ተጫውቷል። አሁንም ቢሆን የትራንስፖርት ዘርፉ ወሳኝ አካል ሆኖ ቀጥሏል። የዚህን አስደናቂ ጉዞ
በልዩ ልዩ አይነት ከዚህም በሚቀጥሉ ቪዲዮዎች እናቀርባለን። አሁን ከቀረቡት 3 አይነት የእንፋሎት ባቡር፣ የናፍታ ወይም የዲዝል ባቡር፣ ሶስተኛ የኤሌክትሪክ ፈጣን ባቡሮች ከነዚህ የተመቻችሁን በኮሜንት ስር አስቀምጡልኝ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።